በባለፈው ክፍል እንዳየነው አደይ ደብን በቤት ታፍርብኛለህ እንዴ? ለቤተሰቦችህ እንዳትናገር ያስጨነቀህና ያስፈራህ ነገር ምንድን ነው? ቆይ በዚህ አይነት ነው የምንቀጥለው ብላ በጥያቄ አፋጣዋለች። እሱም ደግሞ የለም የኔ ቆንጆ ባንቺ አፍሬብሽ አይደለም፣ ግን ደግሞ በምትሰሪው ስራ እንዳሸማቅቁሽና አንቺን ዝቅ እንዳረጉሽ አልፈልግም፣ ለዛ ነው ብሎ ቢላትም ተቀባይ ያልሆነላትም መልሱ። ለማንኛውም አንቺ ፈቃደኛ ከሆንሽና ካስደሰተሽ ለታለምም መንገር እችላለሁ ብሏታል። ባቡሬ የእናቱ አላውቅም ማለት እጅጉን ግራ አስገብቶታል። ቆይ ማዘሯ ምን ብትሆን ነው? ምን ወስነሽ ነው በዚህ ልክ እኔ ልጅሽ አይደለሁ? ቆይ ሁሌ ዕለት እንደዚህ አድርገሽ የምታበሪኝ ለምንድን ነው? ምን አይነት አሳማኝ ነገር ላቅርብልሽ ብሎ ቢላት ብዙ ነገር እንዳለ ስትነግረው ከዛም ሸሚዙን ገለጥ አድርጎ ደረቱን ያሳያታል። አሁንስ የምታምነው ነገር አለ? ይሄስ አያሳምንሽም? ይሄ ጠባሳ ልጅ ላይ መኖሩን አታምኒም ብሎ ሲጠይቃት ልጄ በረከት ልጄ አለችና ፊቱን እንደ መደባበስ እንደ መራራት ካለች በኋላ ግን አልታለን ልታታለኝ ነው ጥፋ ከፊቴ ብላ አቤ ድራፍ ብላ አባራዋለች። የቅምጥል አባት እለልና ባቡሬ እጅ ላይ ዝንፍልፍል ብለዋል። የቅምጥል አባቷ ትታ ኪንጎን ተከትላ መሄድ አባቷን እጅጉን አሳዝኗቸዋል። ግን ደግሞ አንዱ ቢሄድ አንዱ ይተካልና አደይና ለሊ እንዲሁም ባቡሬ እየተንከባከቧቸው ቢሆንም እሳቸው ግን በመካከል ዝንፍልፍል ብለዋል። በዛሬው ክፍል ደግሞ ችግር አለ እንዴ ብላ ጎንበስ ብላ ስትጠይቅ ምን አባሽንስ ብላ በጥፊ አንቀልቅላታለች እብዷ ለሊን። አደይና ሮማን ክችን ቁመው እያወሩ ባለበት ሰዓት ፍቅር መታ ስራ ነው ወይስ ሱሪያ የያዛችሁት ብላ አፋጣችኋለች። ቤዛ ወደ ቤት ስትገባ አሹ እየታባሽ የምትገቢው ብሎ ከበር ላይ አግዷታል። ባቡሬ አባባን አባቴ ማን ነው ብሎ አፋጧቸዋል። እሳቸውም በድንጋጤ ምን ከማለት ወደኋላ አላሉ። ዴቭ ቲናን ወዳ እስከምጠላ ድረስ በጥፊ አንቀልቅሏታል። የኔነህ የዱላው ማህበር በማህበር ተደራሳችሁ ነው የመጣችሁት አይደል? የድንጋውን በድንጋ የዱላውን በዱላ እኔም ማህበሬን ሰብስቤ ልምጣ ብሎ ቅምጥልን አንድ ጊዜ በቁመት ብሏት ሄዷል። ቤዛ ከቤት መታ እማዬ እባክሽ ይቅርታ አድርግልኝ እያለይ ትለማመጣለች። ደብ ግራ በተጋባ አንደበት ነው አደለ እያለ ያፌዝባቸዋል። ለሊ ቲናን እናንቺና አደይ እኩል ናችሁ እንዴ ብላ ተማጽናባታለች። የፍቅር እናት በፍጹም ሁለተኛ ወደዚህ ቤት ተመልሰሽ አትመጪም ብላ እንቅጩን ነግራታለች። የባቡሬ እናት በቃ ተውኝ ልኖርበት፣ በቃ ተውኝ አትከተሉኝ ልኖርበት እያለች የብሱን ግላለች። ቅምጥል አረብ ዳይመንዶ እባክህ ቶሎ ጨርስና እንሄድ አባባ ናፍቆኛል እያለች ትማጠናለች። ቅምጥል አልሰማችም እንጂ አይ ልጄ ብትናፍቅና እኔም ብታስብማ ኑሮ ጥላኝ እንድተከትላ ባልሄደች ነበር ብለው ተጸጽተዋል። የፍቅር እናት ክችን ሲገቡ አደይና ዴቭን ምንጊዜም የሚያገኟቸው አሁን ደግሞ በተገላቢጦሽ አሹና ሮማንን አንድ ላይ ያገኟቸዋል። አንተ ደግሞ ክችን ምን ልትሰራ መጣህ
ብለው ሲጠይቁት እትዬ እያለ የሚናገረው ግራ ገብቶት ተውተውትቧል። ባቡሬ አባባ ቆየረ እያለች ነው። ቲና በቃ ልቀቂ ልሄድበት እያለች ብላለች። የአደይ አባት ሳይቀርሙ ይልቅደም ነው ነገሩና ሳይቀርሙን ቅደሟቸው እያሉ ጥሪያቸውን አቅርበዋል። ፍቅር በአደይ የለመደችዋ አሁንም ሮማን ላይ ጣቷን ቀስራለች። ዛሬ ብታድሪ ነገ አትይም እሰራልሻለሁ እሺ ብላለች። የባቡሬ እናት አባባ ጋር ገብታ ልቅቀኝ እገልሃለሁኝ እያለች መከዳውን አንስታ እፍ እናርገዋለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምናላችሁ፣ በያላችሁበት ያለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ቆዩ። የባቡሬ እናት አባባን ወይም የቅምጥልን አባት እፍና አርጋ ይዛ እያንገላታቻቸው ነው። ልቀቂኝ አንቺ እብድ ልቀቂኝ እያሉ ቢሉም አለቅህም፣ ልጄን አምጣ፣ ልጄን ነው የምፈልገው፣ ልቀቀኝ ብላ ብትልም እኔና አንቺ እንታወቃለን፣ ራስሽን እንዳታስመስይ፣ ከብዙ ዓመት በኋላ መተሽ እንዲህ የምትዩ ምን ለማድረግ ነው እያለ ይዛ እያንገጫገጨች ባለበት ሰዓት ባቡሬ ይመጣና ከመካከላችሁ ገብቶ ምን ማድረጋችሁ ነው? ምን እየሆናችሁ ነው? ምን ነው አባባ ማዘሯ ቆይ ምንድን ነው የምትሉት? አባባ ለምንድን ነው ከቤት የወጣኸው? እያመመህ እኮ ነው እያለ ጠይቀውም አባባ ግን ስሚኝማ ዛሬ ያለሽውን ነገር እንዳትረሹ፣ እልቅንስ ልጆቹን አታሳቂያቸው እያለ ይጮህባታል። ቆይ አባባ ምንድን ነው ነገሩ? ግን ማዘሯ ደህና ነሽ አልና ባቡሬ ወደ እናት ዞር ብሎ ሲጠይቃት እሷ ግን ተውኝ በቃ ተውኝ ልቀቁኝ እያለች ትጮኻለች። ቆይ ማዘሯ ምን ነው ምን ሆነሽ ነው ብሎ ብላትም ሁለታችሁም አንድ ናችሁ፣ ለእናንተ ብዬ ነው እንደዚህ ርካሽ ሆንኩት እያለች ትላለች። ቆይ ማዘሯ ግን ደህና ነሽ ብሎ ብላትም ከፊቴ ጥፉ በቃ ተውኝ እያለች ትጮኻለች። ግን አንድ ነገር እንዳረሳው የሁሉ ነገር የሆነው ባንተ ነው፣ እንደዚህም እብደት ተባልኩት ለልጅ ስል ነው እያለ ሲል ባቡሬ ግራ ተጋብቶ ያያታል። ኤው ቆይ አለና ልጄ ናንህድ ይለዋል። ልጅ መሆኑን ያወቀው እኔ እዚህ ካደረስኩት በኋላ ነው ትላለች ማዘሯ። ቆይ ግን ምንድን ነው ምን ማድረግሽ ነው እያለ ብላትም እሱ ግን ወደ እናቱ ማየቱን አልተውም። አንዳች መክል ድንጋይ አነሳችና ሄዱልኝ በቃ ሂዱልኝ ብላ ስጮህ ናን ልጄ ብለው እንዳትመታው ልጁን ይዘውት ወደ ቤት ቀንተዋል። ፍቅር ሮማንና አደይ ክችን አንድ ላይ ሆነው ስራ እየሰራች ነው። የሚያስቸግርሽ ነገር ካለ ንገሪኝ ብላ ስትላት አዎ እህቴ አለቻት። ምንድን ነው እሱ ደግሞ ብላ ብትልም የፍቅርና የቲናን ሴራ ልችለው አልችልኩም እህቴ፣ አንቺ ደግሞ በጣም ተንቃራ ሴት ነሽ ብላ ብትላትም ደግሞ እነሱ ምን እንሆን ነው የሚሉት? ለማንኛውም አብሽሪ፣ እዚህ ቤት ስትቆይ ብዙ ጸባዮችን ትማሪያለሽ፣ ለሚቀጥለው ህይወትሽ ደግሞ ትምህርት ይሆንሻል። በፍጹም አትመሳጭ፣ ስቀሽ ነው ማለፍ ታያቸው እሺ እያለች በምትልበት ሰዓት ፍቅር ዘው ብላ ትመጣለች። እናንተ ቆይ ስራው ነው ምንድን ያዛችሁት? ምን እያደረጋችሁ ነው? አደይ ቆይ ምንድን ነው የሚያስገለፍጥሽ እያለ ብትላትም ሳቀች። ምንድን ነው ያልሽኝ? ይቅርታ አለች አደይ። ሂጂና ቤቱን አዝጂው ብላ ብትላትም ትሰሚኛለሽ፣ እኔ ሰራተኛሽ አይደለሁም ሰራተኛሽ ፈልጊ ብላ ስትላት እኮ ምንድን ነው ያልሽኝ? ንቀትሽ ነው ወይስ ምንድን ነው? እስኪ ድገሚው ብላ ብትላትም አዎ እኔ ሰራተኛሽ አይደለሁም ሰራተኛሽ ፈልጊ፣ ደግሞ ይሄን አውቂ፣
እኔ የአንቺ ሰራተኛ አይደለሁም። እልቅንስ እኔ ላይ የሰራሽውን ስራ ሮማን ላይ አደርገዋለሁ ብለሽ ብትይ አንላቀቅም። እህቴ በአንቺ የተነሳ ትከፋና ወይ አንቺን ያርገኝ ብላ ጥላት ውልቅ ብላ ሄዳለች። ውድና የተከበራችሁ ቤተሰቦች የነበረን ቆይታ ይህን ይመስላል። ቀጣይ በሌላ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላም ፍቅር አይለያችሁ እያልኩኝ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ነባሮች ላይክ፣ ሼር ማድረጋችሁን አትዘንጉ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። እንደተለመደው ቀጣይ በሌላ ክፍል እንገናኛለን። ሰናይ ጊዜ